እያደርና ሁል ጊዜ በቃ ገራሚ ነገሮችንና አስደንጋጭ ነገሮችን እየሰማን እንገኛለን። ይኸው ምንድነው? አንዲት የመዳም ቅመም ማለትም ኡጋንዳዊ የሆነች እህታችን ከመዳሟ ልጅ አርግዛለች ማለት ነው። መዳሟ እንግዲህ እና ባባም እያስጨነቋት ይገኛሉ። አንቺ ነሽ ጥፋተኛ፣ ልጃችን እንደ አይነት ባህሪ የለውም እያሉ ተወዳ ተወዲህ እያስጨነቋት ይታያል ማለት ነው። ምስሉ ላይ እንደምታዩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ የቻናሌ ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። አሁን ቶሎ እየመጣሁላችሁም አይደለም። እስኪ አበረታቱኝ። ቆይታችሁ ቪዲዮ ስትለቁ እየሸረተውም አይደለም እናንተም አታዩም፣ ላይክም አታደርጉም። በቃ ካያችሁት አይቀር ላይክ አድርጉ። ኮሜንት እንደው እንኳን መጻፍ ቢቀር ላይክ አድርጉት። ውድ ቤተሰቦቼ እንግዲህ ዛሬ አንድ አስደናቂም አስገራሚም አሳዛኝም በቃ ሶስቱንም የሚያጠቃልል ነገር ይዤላችሁ መጥቻለሁ ማለት ነው። እኛ የመዳም ቅመሞች ከሀገራችን ስንወጣ እንግዲህ ጥንቃቄ ያስፈልገናል ማለት ነው። በተለይ ሴቶች በተለይ ኮንትራት የሆናችሁ እህቶች በዚህ ነገር ላይ ጥንቃቄ ብታደርጉ ጥሩ ነው ብዬ ስላሰብኩ ነው ይሄንን መረጃ ላካፍላችሁ የወደድኩት ማለት ነው። እንዴት መሰላችሁ? በተለይ ኮንትራት ቤት የምትሰሩ በየትም አረብ ሀገራት ያላችሁ እህቶች ከዚህ ነገር ባካችሁ ተጠንቀቁ። በቃ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እውነቴን ነው። የአረብ ሀገራት ሰዎች ልንገራችሁ፣ አረቦች ምንም ቢሆን ምን እኛ ጥፋተኛ ነን፣ የእኛ ልጆች ጥፋተኛ ናቸው ብለው አይሏችሁም። እናንተ ለራሳችሁ ጥንቃቄ አድርጉ ማለት ነው። ራሳችሁ ጥንቃቄ አድርጉ። እነሱ የሰባት አመቱ ልጅ የሆነ ነገር ቢናገር እሱ እውነተኛ ነው። እኛ ግን በዚህ እድሜያችን የሆነ ነገር ብንናገር አያምኑንም። እኛን ውሸታም ነው የሚያደርጉን። በቃ አንዳንዴ የአረብ ፀባይ እንዲህ አይነት ነገር አለና እኛ ራሳችንን ልንጠብቅ ግድለናል ማለት ነው። ይሄ ምንድን ነው? አንዲት ኡጋንዳዊ እህታችን ኮንትራት ነው የምትሰራው ደግሞ በአረብ ሀገራት ሆኖ ዱባይ ነው ኮንትራቷና በዱባይ እየሰራች እያለ እንግዲህ ታብኔሉ ላይ እንደምታዩት አንድ ላይ የቆመችው ልጅ የመዳሟ ልጅ ነው። ከሱ ጸንሳለኝ ማለት ነው። ማለትም ከሱ አሁን እንግዲህ እርጉዝ ናት ማለት ነው። ስለዚህ ሆዷ ተደብቆ አይቀርም አይደለ? ልጅ ነውና ተደብቆ አይቀርም። ስለዚህ እያደር ሆዷ እየገፋ በመጣ ቁጥር ከዛም በኋላ እንግዲህ ግድ ነው፣ ኮንትራት ናት። የትም ሂዳ አላመጣችውም አይደለ? ግዴታ ከነሱ ልጅ ነው ይህን ጽንስ የጸነሰችው እና በኋላ ላይ ሲይዟት ሀቁን ስታወጣ መዳሟና አሰሪዋ ማለት ሴቷ አሰሪዋና ባባ እንግዲህ ተወዲህ ጣታቸውን ቀስረው እያስፈራሯት ነው ማለት ነው። አይታችኋል። ከዛም በኋላ ምን ቢሏት ጥሩ ነው? አንቺ ራስሽ ነሽ እንጂ እኛ ልጃችን ኤክትራም ነው በቃ ማለት በቃ አይክለፈለፍም ልጃችን። ስለዚህ ልጃችን ጸባይ አለው፣ አንቺ ነሽ እያሉ ነው የቀሰሩባት ማለት ነው። ስለዚህ የአረብ ጸባይ አንዳንዴ እንደምታውቁት እነሱ ብቻ እንጂ እኛን እውነተኛ አድርገው ስለማያዩን እናንተ ተጠንቀቁ። የእነሱ የሰባት አመቱ ልጅ የሆነ ነገር ቢተነፍስ ትክክል ነው የሚሉት። እኛ ግን በዚህ እድሜያችን የሆነ ነገር ብንተነፍስ ተቀባይነት የለሽ። በቃ የአረብ ጸባይ እንደዚህ ነው። ስለዚህ ተጠንቀቁ።
ራሳችሁን ጠብቁ። በተለይ ኮንትራት ያላችሁ እህቶች እባካችሁ ራሳችሁን ጠብቁ። በቃ አታቅርቧቸው፣ ፊት አትስጧቸው። ማለት በምትሰሩበት ሁል ጊዜ ቦታ በየስራ ቦታችሁ ላይ ሊተናኮሏችሁ ይችላሉ፣ ግን ፈሪዎች ናቸው። እውነቴን ነው። እንደ ኢትዮጵያ ወንድ ፍጥጥ በቃ እንደ ሀገራችን ወንድ ፍጥጥ ብለው አያሸንፏችሁም። እነሱ የሆነ ክፉ ፊት በቃ በመጥፎ ነገር ሲያስቧችሁ ሲተናኮሏችሁ እያላችሁ አትጥጋቡ። ምክንያቱም በቃ በዛን ሰዓት እናንተን ሊደፍሯችሁ ይችላሉ። አይ ኮስተር በቃ አይንሽን ፈጠጥ ካደረግሽበት በቃ ፈሪዎች ናቸው፣ ይሸሻሉ። አለበለዚያ እያልሽ ከቀረብሽው አንቺም በስሜት ስለምትሸነፊ እህቴ አጓጉል ቦታ ላይ ህይወትሽን ትጥያለሽ፣ ተቦሳቀያለሽ። እውነቴን ነው። እባካችሁ ኮንትራት በተለይ ኮንትራት ያላችሁ እህቶች ከዚህ ነገር ልትጠነቀቁ ግድ ይላል። አሁን ይቼታችን እንግዲህ ነገሩን ህግ ይዞታል። እኛ ኤምባሲ ድረስ ሁሉ ደርሷል። እንደምታዩት ደግሞ የሆነም ሀበሻ ከኤምባሲዎች ውስጥ የሚሰራ ነው። እሱም እየጠየቃት ይገኛል። መዳሟም እንደምታዩት ሰሩኝ ፍቱኝ እያለች ነው። እኛ ልጃችን እንደዚህ አይደለም፣ በቃ እሷ ናት ያበላሸችው ያጠፋችው እያሉ ባባና ማማ ያው እንደምታዩት ሰሩኝ ፍቱኝ እያሉ ያስጨነቋት ነው። መችስ እንግዲህ በቃ እዩዋቸው። እንግዲህ አስባችሁታል እኛን የምን ያክል ሁልጊዜ ውሸታምና እኛ ስንት እንደሚያደርጉ እንግዲህ የሚያሳይ ነው። ማለት ምንም ብትሆን እንግዲህ ሴት ልጅ ናት። መቼም ሴት ልጅ ወንድ ልጅ አትለምንም አይደል? ሴት ልጅ ወንድ ልጅ አትወጣም መፍሩድ። ስለዚህ አሁን ይቺ ልጅ የቤት ሰራተኛ ነች። እሱን ግዴታ ወታበት አይደለም፣ እሱ ተተናክሏት ነው። ስለዚህ እኛ ልጃችን ይሄን አያደርግም። ውስጣቸው እያወቀ አፋቸው የሚለውና የውስጣቸውን አታገኙትም ማለት ነው። ውስጣቸው ያውቃል። ስለዚህ አሁን እንግዲህ ነገሩን በይዘው ህግ ይዞታል። እንግዲህ ምን እንደሚባል ደግሞ አብረን የምናይ ይሆናል ማለት ነው፣ ምን ደረጃ እንደሚደርሱ። ስለዚህ እባካችሁ ይኸው ልትሰራ መታ እንግዲህ እንደዚህ ሆኖ ሀገር መግባት ራሱ ህግ ፊት ቁሞ እንደዚህ መፋጠጡ በጣም ከባድ ነው፣ በጣም ከባድ ነው። እባካችሁ ተጠንቀቁ፣ ራሳችሁን ለማሸነፍ ሞክሩ። እንዲህ አይነት ነገር ላይ ልትሰሩ ልትለወጡ መታችሁ ልባችሁን በዚህ አይነት ነገር ላይ አታስተያዩት። በቃ ሁሉንም እንዳስተያያችሁት ነው የሚሄደው አይደለ? አታስተያዩ። ስለዚህ የእውነቴን ነው። በጣም አትፍረድ ይፈረድብሃል ይባላል እና ብዙዎች የምትፈርዱ አላችሁ። አትፍረድ ይፈረድብሃል። ጠብቀን ነው የሚባለው። ከእንደዚህ አይነት ነገር ድርጊት ጠብቀን ነው የሚባለው። ተጠንቀቁ፣ ስበቡን አድርሱ። በዛ ላይ ደግሞ አላህ ይረዳችኋል። አላህም እኮ ስበብ አድርሱ አግዛችኋለሁ ነው የሚለን አይደለ? ስለዚህ እባካችሁ እህቶች ኮንትራት ቤት ያላችሁ ብቻ እንደዚህ በኖርማል ባይዲ ቃማ የምትሰሩላ ሁላችሁም ተጠንቀቁ። አረብ ቤት ነው በቃ። በኢቃማን ብትኖሪ ዝሮ ዝሮ ቢሮ አይደለም የምትሰሪው፣ አረብ ቤት ነው የምትሰሪው። እናንተንም ይመለከታል። ተጠንቀቁ። በቃ ሴት ልጆች ተጠንቀቁ። ልትሰሩ ልትለወጡ መታችሁ ሌላ ችግር ውስጥ ገብታችሁ በችግር ላይ ችግር ራሳችሁን አትዳርጉ። በሽታም ህመምም ይመጣል። እውነቴን ነው። እንደዚህ በቃ ልጅሽ ነገ ጧት ሊለቅ ይችላል። ያው ለጊዜው ብትጎዱ ማለት ነው። ዘላለም የምትጸጸቱበት ለዘላለም እስከ ሞት ጊዜያችሁ የሚያበቃ የማይለቅ በሽታ መኖሩንም አስቡ። በቃ አስቡ። ዛሬ የተለያዩ በሽታዎች በዚህ ቦታ የለም፣ ከሌላ የለም፣ እኔ ስም አልጠራም፣ በዚህ ቦታ ላይ የለም እያላችሁ እንዳትሸወዱ። ዛሬ አጅሬ በሽታ የሌለበት የትም ሀገር የትም ቦታ ላይ ቢሆንም የለም ማለት አይቻልም። በቃ መተላለቅ ነው አንዱ ከአንዱ። ልብ ያለው ልብ ይሁነው፣ መጥቀስ አይጠበቅብኝም።
እና ውድቶቼ እንግዲህ አላሁ ተዓላ እውነቴን ነው ከመጥፎ ይጠብቃችሁ ይጠብቀን ለማለት እወዳለሁ። በያላችሁበት አላሁ ተዓላ ይጠብቃችሁ ይጠብቀን ለማለት እወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።